ሰላም የኔ ውዶች በድጋሚ መጥቼላችኋለሁ ዛሬ ስለ ጊዜ አስራት ትላንት ያወራሁት ቪዲዮ ነበረ እና በጣም ደስ ብሎኛል። በመጀመሪያ ሁላችሁም ጋር ጠቃሚ ሆኖ ስለተገኘና እግዚአብሔር የተመሰገነ ይሁን፣ እርሱ ክብሩን ይውሰድ። ከዛ ግን ስለ ጊዜ አስራት ብዙዎቻችሁ ጋር ጥያቄ ሆኖባችኋል። እሱን ላስረዳችሁ ነው የመጣሁት እኔ በተረዳሁት ልክ ማለት ነው። አስራት ቤዚክሊ ካለን ነገር 10%ን ለእግዚአብሔር መስጠት ነው። እግዚአብሔር የጠየቀው ነገር አሁን ሙሉ ነገር ቢሰጠን ለተሰይ 100 ብር ካለን አስራት ስናወጣ ከገንዘብ 10 ብሩ የእግዚአብሔር 90 ብሩ የኛ ይሆናል ማለት ነው። እና ይሄ ነገር ነው አስራት ማለት ከ10 አንዱ እንደማለት ነው። ከዚህ አንፃር እኛ ኤቭሪዴይ ላይፋችንን የምንኖረው ወይም ሩቲን ስናወጣ በድግግሞች ልናደርጋቸው የምንፈልጋቸው ዴይሊ ሀቢትስ በየቀኑ ነው። ላይክ ስናወራ ራሱ ዴይሊ ነው የምንለው እና ኤቭሪዴይ ከሆነ ሊሚቱ ወይም አንድ ሰው የሚያደርጋቸውን ነገሮች በአንድ ቀን ውስጥ ሊሚት የሚያደርገው ከሆነ የሚወስነው ከሆነ ያቺ ቀን ስንት ሰዓት ናት? 24 ሰዓት ናት ማለት ነው። እና ያ የተሰጠን ቀን ነገም 24 ሰዓት ሆኖ ነው የምናገኘው፣ ከነገ ወዲያም እንደዛው ያለ ይቀጥላል። 24 ሰዓትነቱን የሚለውጠው ነገር የለም። ወይም ደግሞ አንዱ ቀን 30 ሰዓት አይሆንም፣ ሌላው ቀን 15 ሰዓት አይሆንም፣ ሌላው ቀን 24 ሰዓት አይሆንም ማለት ነው። እና ከዚህ አንፃር ኤቭሪዴይ 24 ሰዓት ስለሆነ ያ ጊቭን የሆነ ታይም ዳትስ ጊቨን ሲጀመር ከእግዚአብሔር የኛ አይደለም፣ እግዚአብሔር ነው የሰጠንና ከዛ ጊቨን ከሆነው ታይም ወይም አወርስ 2 ሰዓት ከ40 የእግዚአብሔር ነው። ጀስት ያቺ ይሄ ኢዝ ዘ ሊስት ገብቷችኋል። ይሄ ዘ ሊስት የምናደርገው ነገር ነው ማለት ነው። ግን አት ዘ ሴም ታይም ዩ ጋይስ አይ ዋንት ዩ ቱ ኖው የምትሰጡት ጊዜ በሙሉ ለእግዚአብሔር ብላችሁ እንዳልሆነ ከአስራት ጨምሮ ከገንዘብ ማስራት ጀምሮ ማለት ነው እና የምናደርጋቸው በሙሉ ለራሳችን በረከት ነው እና እሱን ነገር ጭንቅላታችሁ ውስጥ እያደረጋችሁ ይሄ ትንሹ እኮ እግዚአብሔር ከኔ የሚጠብቀው ነገር ነው፣ እኔን ይባርከኝ ዘንድ ነው፣ ለእኔ ሰላምን ያደርግልኝ ዘንድ፣ እኔን ይጠብቀኝ ዘንድ ስጭኝ ያለኝ ሰዓት ሊስት የጠየቀኝ 2 ሰዓት ከ40 ነው። ለትsay በአስራት ካልኩሌት ካደረግ ነው እና ይህንን መስጠት ከከበደኝ እንዴት ነው ነገሩ ነው። ላይክ እናንተ እንደየህይወታችሁ ስለሚለያይ ከ2 ሰዓት ከ40 በላይ በህይወታችሁ እኩል ታሳልፉ ትችላላችሁ which is በጣም awesome and great። በቃ ሁል ጊዜ እሱን ነው ማሳደግ ያለብን። ግን ከዛም በታች ደግሞ ከሆነ እንደ አቅማችን እግዚአብሔር የሚረዳም ስለሆነ ችግር የለውም። ግን አትሊስት መስጠት አለብን ብለን እንደ ጎል ማስቀመጥ ያለብን 2 ሰዓት ከ40 ነው ማለት ነው። ከዛ አንፃር ነው እንደ አስራት የቆጠርኩት እና 2 ሰዓት ከ40 ኤግዛክትሊ ያልሰጠው ሰው ጥሩ አይደለም እያልኩኝ ሳይሆን በቀኑ 10 ደቂቃውንም ከልቡ ተሰብሮ እውነት ሳክሪፋይስ ካደረገ እግዚአብሔር በዛች ውስጥም ይባርከዋል እና ነገ ለበለጠው ያደርሰዋል። ብቻ እግዚአብሔርን ፕራዮሪቲ አድርጉት ለማለት ነው። ካለን ዴይሊ ኮሚትመንት አንፃር ቆይ እግዚአብሔር አሁን አልችልም ቢዚ ነኝ ምናምን አንበለው። we are supposed to give him like at least 2 ሰዓት ከ40 ለማለት ያህል ነው ማለት ነው። ያንን ካላደረገን አይሆንም አይነት ሜሴጅ እንዲደርሳችሁ አልፈልግም። እድገት እድገት ልላችሁ ነው። እድገት ነው። በአንድ ይዘለን የምንሆነው ነገር አይደለም። ግን አይምሯችን ውስጥ ለማድረግ የምናስቀምጠው ዴስቲኔሽን የለም። ለእግዚአብሔር ምንም ነገር ቢሆን ቅድሚያ መሰጠት እንዳለበትና ከኛ የሚፈልገው ጊዜ አለ፣ እሱ ለራሱ መሆን እንዳለበት ብቻ እንድናውቀው ነው ማለት ነው። እና ስሩ ታይም እግዚአብሔር ያስተካክለዋል። እሱ ለማለት ፈልጌ ነው። ስላዳመጣችሁኝ በድጋሚ አመሰግናለሁ። እወዳችኋለሁ። መልካም ቀን ባይ